ያኔ ሲመክረኝ ሰው ፈርቶ አቋዋኗን አይቶ እኔ እኮ እስከመች ድረስ ነው በሷ የምጨቆነው? እንዴ እስከመች ድረስ ነው እኔ እንደዚህ ወፍጮ ቤት ሄጄ የምሰለፈው? እንዴ እኔ እኮ ወንድ ነኝ፣ ክብር አለኝ እኮ ወንድ ልጅ ነኝ። እንዴ እኔ እኮ በየቤቱ ለሚጎዱ ወንዶች እኮ ድምጽ መሆን ያለብኝ ሰው ነኝ። እንዴ እንደዚህ ከዚህ በኋላ አልሰማትም። እንዴ እውነት? አዎ ሰማት ስለሆነች እንዴ ጎብዬ አይንዬ መጣሽ እንዴ? አዎ መጣ። ሰሞኑን ዱላ ላሻልኩሻ? ኧረ እንደዛ እኮ አይደለም። እንዳጋጣሚ እያጠብኩ እኮ እንቅልፍ ሸለብ አድርጎኝ በእንቅልፍ ልቤ እያወራሁ እያለ እኮ ነው የመጣሁት። ሰማኛለህ? እኔን አይንዬን እንኳን አንተ ማንም አይሸውደኝም። ገባህ? አዎ ገባኝ። እንደ ዛሬ ገብቶኝ እኮ ሰማኛለህ? አሁን ይሄንን ዕቃ ቶሎ ጠብና ወፍጮ ቤት ሄደህ ምን ታደርጋለህ? አስፈጭተህ ትመጣለህ በርበሬውን። ሰማኸኝ? ይኸውልህ ካላስፈጨህ ምን አደርገዋለሁ? እፈጫዋለሁ። እሺ ተግባባን? ገባኝ። እንደ ዛሬ ገብቶኝ ማለት ነበር። አስኮናኝ አፍት ነው። እሺ ወይኔ አስገድዶ መድፈር እኮ ነው የቀረው።